ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። የሚኒ ልጅ ከተደበቀችበት አውጥታም ቱርካን አሳልፋ ለሚኒ ካስረከበች በኋላ የሶመር ጉዳይ እጅግ አሳሳቢ ሆኗል። ሶመር ምን አይነት ውሳኔ ወስን ይሆን? ልጁን እስከተደበቀችበት አውጥታ ቱርካን ለሚኒ ከሰጠች በኋላ ከቱርካን ጋር እንዴት ይቀጥላሉ? ልጁን አሳልፎ የሰጠው ማን እንደሆነስ በመጨረሻ ሶመር ይደርስበት ይሆን? ቱርካን መሆኗን ካወቀስ ምን ይወስናል የሚለውን ይዤላችሁ መጥቻለሁ። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። ምሽት ላይ ሶመር ግራ ተጋብቶ ሚኒ ልጁን ኪራዝን ይዛ ከጠፋች በኋላ እሷን አየው የሚል ሰው ጠፍቶ ዱካዋንም አጥፍታ ደብቃበት ተጨንቋል። በመጨረሻም ቱርካንም ወደ ሶመር ጋር ትቀርባለች። የሶመር ልብ ተሰብሯል። የኪራዝ የልጁን መጫወቻ አሻንጓሊትም እየተመለከተ እኔ ግን በጣም የሚያሳዝን ነገር ነው የገጠመኝ። ቱርካን ምን አይነት ነገር ነው? ምን አይነት ሴት ነች? ሚኒ ማለት ምን አይነት ሴት ነች? ቆይ ህፃኗ እኮ ታማለች። እንክብካቤ ሲገባት ከኔ ያሸሻለሁ ብላ ይዛ ጠፋች። ይኸውልህ ሶመር፣ እኔ በፍጹም ሚኒ ምን አይነት ሰው እንደሆነች መረዳት ራሱ አልችልም። በጣም ግራ ታጋባለች። ከሆስፒታልስ እንዴት ጥላ ትጠፋለች? ከአንተ ለመሸሽ ብላ እንዴት እንደዚህ ታደርጋለች? ልጇ እኮ ታማለች። ዶክተሮቹ እንክብካቤ ያደርጉላን ነበረ። እንባውም እየፈሰሰ በመጨረሻ ሶመር ቱርካን ላይ ይደገፋል። ምን ላደርግ? ቆይ እሺ ቱርካን ንገረኝ እስኪ። ልጄ ታማሚ ነች። ታማ ምንም ነገር አላደረኩላትም። በእውነት ይችን ልጄን አሳልፎ የሰጠብኝን ሰው ባገኘው በህይወት ራሱ አልለቀውም። መቼም ቢሆን ይቅራለሁ እያለ ሲናገር ቱርካንም የሰራችውን ስለምታውቅ በጣም ትጨነቃለች። ላብድ ይመስለኛል። ምን ላድርግ ቱርካን? እዚህ ተቀምጬ የልጄን ሞት እየተጠባበቅኩ ያክል ነው የሚሰማኝ። ምን አደርጋለሁ? እሺ ጸጸቱስ እንዴት እችለዋለሁ? ልጄ ብትሞት ምን አደርጋለሁ? ሶመር ተረጋጋ። እንደዚህ የማይረባ ነገር አትናገር። የምን ሞት ነው የምታወራው? ኪራዝ ምንም አትሆንም። ነገር ግን እኔ እየፈራሁ ነው ያለሁት። አንድ ቀን ይሄ ነገር መፈጠሩ አይቀርም። እናቷ ጤነኛ አይደለችም፣ ታማሚ ነች፣ እብድ ነች። እኔ ደግሞ ልክ እንደምታይ ነኝ። ልጄን መንከባከብ ከጎኔ ማስቀመጥ እንኳን አልቻልኩም። ልቆጣጠራት እንኳን አልቻልኩም። እናቷም አባቷም አስከፊ ሁኔታ ውስጥ ያሉ ሰዎች ናቸው። ኪራዝ በእውነት ምን አይነት እድለ ቢስ ነች? ምን ላድርግ? አንድ ነገር ግን ታውቂያለሽ ቱርካን፣ ልጄ የሆነ ነገር ብትሆን በፍጹም በህይወት እንድትኖር ሚኒ በህይወት እንድትኖር አልፈቅድላትም። በህይወት አትኖርም። እሷም ትሞታለች፣ እገላታለሁ። የኔ ውድ ይኸውልህ፣ እንደዚህ አይነት መጥፎ ሀሳቦችን አታስብ እባክህ፣ ተረጋጋ። ምናልባትም እኮ ከዛ አካባቢ ያመለጠችው አይታ ሊሆን ይችላል። ከአንተ እየሸሸች ሊሆን ይችላል። ወደ ሆስፒታል እኮ ልጇን ይዛ ሄደችው ሚኒ ስለምታስብላት ነው ለልጅ። እሷን ብትሆን እኮ እናቷ ነች እያለችም እንባውን የሶመርን እንባ ታብስለታለች። ምሽቱም ካለፈ በኋላ ወደ ውጭ ወጥተው ቱርካንና እንዲሁም ደግሞ ሶመር ተመልሰው ወደ ቤት እንደደረሱም ከሩቺያን ጋር ይገናኛሉ። ሰላምታ ከተለዋወጡ በኋላ በጠዋት ተነስታችሁ ወዴት ሄዳችሁ ነበረ እያለች ሩቺያን ጠይቃለች። አንዳንድ ነገሮችን ልንሰራ ሄደን ነበር እማዬ። ፈገግ እያለችም ቱርካን ትናገራለች። ወደ ዶክተር ጋር ሄደን ነበር። ለህክምናሽ ነው ቱርካን እያለ ሩቺያን ትጠይቃለች። አዎ ለህክምና ነበር። እና ታዲያ ምንድን ነው? አሁንስ ምን እያሰባችሁ ነው ታዲያ? ማለቴ ልጅ ለመውለድ አሰባችሁ ወይስ ምንድን ነው እሱ? የተፈጠረውን ነገር ንገሩኛ። ምን እያልሽ ነው እማዬ? ምን አይነት አነጋገር ነው የምትናገሪው? አይ ከዚህ ቀደም እየጮኸች ስትናገር ስለሰማዋን ነው ቱርካን። ከአንተ በፍጹም ልጅ አልፈልግም እያለች ነበረ። እማዬ ጣልቃ አትግቢ፣ በእኔና በሷ መካከል ጣልቃ አትግቢ። ይሄ ጉዳይ በእኔና በሷ የሚፈታ ጉዳይ ነው ብሎ ተናግሮ ቱርካንን ያዛርጓል። ይሄ ሲል ሩቺያን ትናገራለች። እኔማ እንዴት አውቃለሁ ብለህ ነው? ለማንኛውም ያው ቱርካን ኪራዝ ከዚህ ቤት ከሄደች በኋላ ልጅ እንዲኖራት ትፈልጋለች ብዬ ስለማስብ ነው። ስላልገባኝ ነው ለማንኛውም የጠየኳችሁ። ይኸውልሽ አንቺ አልገባሽም እማዬ። ኪራዝ ከሄደች በኋላ ልጅ እንዲኖረን የፈለግኩት እኔ ነኝ። አሁንስ ግልጽ ሆነልሽ? በዚህ መሀልም ስልክ ይደወልለታል። አቤት እየሰማው ነው ሴልጁክ። ምን አዲስ ነገር ሰማህ? ምን አልከኝ? መቼ ነው ደግሞ እንደዛ ያደረገችው ንገረኝ እያለ እየተኮሳተረ ሲናገር ቱርካንና እንዲሁም ደግሞ ሩቺያን ይደነግጣሉ። ገባኝ እሺ እመጣለሁ፣ በቃ እመጣለሁ። ስልኩም ከተዘጋ በኋላ እየተናደደ ሶመርም ይናገራል። ምን እገዳ የህግ ከለላ ወጣች እኮ ነው የሚለው። ወደ እሷ ጋር በፍጹም እንዳልጠጋ ጥበቃ ሊደረግላት እኮ ነው። እየሰማችሁ ነው? ይኸውልህ ሳስጠነቀቅ የነበረው ነገር ይሄው ነው እያለችም ሩቺያን ትናገራለች። በመጨረሻም ተናዶ ሶመርም ጥሏቸው ይሄዳል። እየተጨነቀች ቱርካን ወደ ክፍሏ እንደደረሰች በፍጥነትም ስልክ ትደውላለች። ሚኒም ፈገግ እያለች ስልኳን ከተመለከተች በኋላ ሄሎ ሚኒ፣ ይገርምሻል ትደውያለሽ ብዬ ለረጅም ቀን እየጠበቅኩ ነበረ። ይኸውልሽ እርዳታሽ ያስፈልገኛል አልሽኝ። በመጨረሻም ልጅሽን አምጥቼ ሰጥቼሻለሁ። ልጅሽን አግኝተሻል አይደለም እንደ ሚኒ? እኔ ላደረግኩልሽ ነገር ምን አይነት ነገር እያደረግሽኝ ያለሽ? አሁን በጣም ተገርሚያለሽ እኮ ቱርካን። ደግሞ ምን አስበሽ ይሆን? ያለምሽው ነገር ይኖራል። ያንቺ ህልም እንደሆነ አያልቅም። ይኸውልሽ ሚኒ፣ ሶመር እየተጎዳ ነው። በጣም ጤንነቱ እየተዛባ ነው ያለው። ጭንቅላቱ ሊያብድ ነው እያልኩሽ ነው ያለሁት። ልጁ ከጠፋች በኋላ በፍጹም ጤነኛ አይደለም። ኪራዝን ናፍቋል እያልኩሽ ነው። ተጨንቋል። አንቺ ልጅሽን አግኝተሻል አይደለም ሚኒ? አንቺ
አሸንፈሻል እኮ በቃ። ነገር ግን ይኸውልሽ ልጁን እንዲያይ መፍቀድ አለብሽ። አባቷ እኮ ነው። ምን እያደረግሽ ነው ያለሽው ሚኔ? እሱማ ምን ጥርጥር አለው ቱርካን፣ ልጁንማ ማየት ይችላል እኮ አንድ ቀን ማየቱ አይቀርም። ነገር ግን አለ አይደለ ጦርነት እንደመሆኑ መጠን መጎዳት ያለባቸው ሰዎች በሙሉ መጎዳት አለባቸው። መጨነቅ ያለባቸው ሰዎች በሙሉ መጨነቅ አለባቸው። እስር ቤት ውስጥ ገብቼ እንደዛ ስሰቃይ ምን ያክል ከባድ ጊዜ እንዳሳለፍኩ ማን ሊረዳኝ ይችላል? ምን ያክልስ ልጅ እንደናፈቀችኝ ልትረዱ ትችላላችሁ እናንተ። ከዚህ በተጨማሪ ደግሞ እኔ ምንም ባላጠፋሁት ነገር ነው ወደ እስር ቤት ወረወራችሁኝ። ወጥመዱን አጥምዳችሁ እናንተ ናችሁ የተጫወታችሁብኝ፣ እናንተ ናችሁ። ባላጠፋሁት ጥፋት እስር ቤት አስገባችሁኝ፣ ወንጀለኛ አደረጋችሁኝ። ቱርካን እየተናደደችም ወንጀለኛ አደረጋችሁኝ ያልሽው? ይኸውልሽ አንቺን ማንም ወንጀለኛ ያደረግሽ የለም። አንቺ ራስሽ ነሽ ወንጀለኛ የሆንሽው። ጥፋተኛ ነኝ ብለሽ በግልጽ የተናገርሽው ራስሽ ነሽ። አንቺን ያጠመደሽ ሰው የለም። ለማንኛውም ከአንቺ ጋር ይሄንን ነገር ማውራት አልፈልግም። አሁን አዳምጪኝ ሚኔ። ኪራዝ አባቷን ትፈልጋለች፣ ሶመርም ቢሆን ልጁን ይፈልጋል። ሁሉን ነገር እያበላሸሽ እንደሆነ እንዳትረሽ ሚኔ። እንደዛ አታድርጊ እያልኩሽ ነው፣ እየመከርኩሽ ነው ሚኔ። አባትና ልጅን በድጋሚ ያገናኛቸው። ለሁሉም ሰው የሚሻለው እንደዛ ሲሆን ነው። ለዛማ ጊዜ ይኖራል። ይኸውልሽ ቱርካን፣ ጊዜው በመጣ ጊዜ ይገናኛሉ። በጣም ጎድተሽኛል ቱርካን። እንድጸጸትና እንዳለቅስ ስቃይ ውስጥ እንድኖር አድርገሽኛል ቱርካን። የእጅሽን ማግኘት አለብሽ ቱርካን። አንቺም ትሰቃያታለሽ። ቆይ አንቺ ሰው አይደለሽም ወይ ሚኔ? የሰው ፍጥረት አይደለሽም እንዴ? ምን ያዳምጪኝ። ይኸውልሽ ሶመር እንደዚህ እየሆነ እኔ ማየት አልችልም። ታውቂያለሽ፣ ነገሮች ይፈታሉ። ይሄን እንዳረሽ አንድ ቀን ሁሉም ነገር ይስተካከላል ብላ ተናዳም ጆሮዋ ላይ ተዘጋባታለች። በሌላ በኩል የተጨነቀው ሶመር ወደ ፖሊስ ጣቢያ ሄዶ ለፖሊሶቹም እያስረዳ ነው። እባካችሁ እንደዚህ አታድርጉ። ሚኔ ጤነኛ አይደለችም፣ ልጅቷ ትጎዳለች፣ ታማለች። በዚህ ላይ አቶ ሶመር ይሄ የህግ ጉዳይ ነው። ህጉን ተከትለን ነው የምንሰራው። ይባስ ብሎ አንተ ጭራሽ ወንጀል እየሰራህ ነበረ። ህፃን ልጅ እኮ ከእናቷ ነጥለህ ሌላ ቦታ አስቀምጠሃል። እኔ እኮ እንደዛ ያደረግኩት እናቷ አደገኛ ነች እያልኳችሁ ነው። ልጅቷን መንከባከብ አትችልም፣ ጤነኛ አይደለችም፣ አብረው መኖርም አይችሉም፣ ልጅ አደጋ ላይ ትወድቃለች እያልኳችሁ ነው። ትናንትና ከሆስፒታል ልጅቷ 41 ዲግሪ ሴልሺየስ ነበረች። ሙቀቷ በጣም ጨምሮ ነበረ። ህክምናዋን ሳትጨርስ ደግሞ ከሆስፒታል ይዛት ሄደች። ለልጅ እያሰብኩ እየተጨነቅኩ ነው፣ ለምን አትረዱኝ እያለም ሶመር ይጨቃጨቃል። በሌላ በኩል ናስሪን ወደ ቱርካን ቤት ደርሳለች። በሩንም አይላ ከፈት እያደረገች እንኳን ደህና መጣሽ ናስሪን እያለችም ትቀበላታለች። ከተጣሉ በኋላ ለመጀመሪያ ጊዜ ቱርካንና ናስሪን ይገናኛሉ። ቁጭ ብለው ማውራት ይጀምራሉ። ሻይ ነገር ላምጣልሽ? እንዲማየ አልፈልግም ልጅ አመሰግናለሁ። ምን መሰለሽ ቱርካን፣ በእውነት ማመን አለብሽ፣ ልታምኘኝ ይገባል። በጣም ተጨንቄ ነው የመጣሁት ወደ አንቺ። ለመምጣት በጣም ተቸግሬ ነበረ። ዝም ብዬ ነው የመጣሁት። ደስ እያለኝና ደስተኛ ሆኜ አይደለም በእርግጥ የመጣሁት። እንደውም ይባስ ብሎ ፊት ተነስኛለሽም ብዬ አስቤ ነበረ። ከኔ ጋር ማውራት ራሱ አፈልጊም ብዬ ነበር። ነገር ግን በጣም ናፈቅሽኝ ልጄ። በጣም ስለናፈቅሽኝ ነው የመጣሁት። ከዚህ በኋላ እኔ አንቺን አኩርፌ መኖር አልችልም ልጄ፣ ይበቃናል እያለችም ናስሪን ታለቅሳለች። እማዬ እያለችም ቱርካንም ታለቅሳለች። በመጨረሻም እናትና ልጅ ታርቀው ይተቃቀፋሉ። ይኸውልሽ ልጄ፣ እኔ አንቺን ለማዳን ነው ሁሉን ነገር ያደረግኩት። ለአንቺ ስለማስብ ነው ያን ሁሉ ያደረግኩት ለአንቺ ብዬ ነው። ነገር ግን ምን ታረጊዋለሽ? እኔ አንቺን ለማዳን ብዬ ጎድቼሻለሁ እንጂ አላዳንኩሽም። ለዚህም በጣም አዝናለሁ ልጄ። እማዬ በእውነት እልሻለሁ፣ ከልቤ ይቅርታ ጠይቅሻለሁ እማዬ። እኔ በአግባቡ አንቺ የምትይኝ ነገር አልሰማሁም። እንደ እናትነትሽ አልተቀበልኩሽም ሀሳብሽን በሙሉ። እኔና አንቺ ልክ እንደ እናትና እንደ ልጅ ቁጭ ብለን ብዙ ነገር ማውራት ነበረብን እማዬ። በተለይ በዚህ ሰዓት በጣም ታስፈልጊኛለሽ። በድጋሚ የሚተቃቀፋሉ፣ ይላቀሳሉ። የኔ ልጅ፣ እኔ ሁል ጊዜም ቢሆን ሳላስብሽ አድሬ አላውቅም። እስኪ አረፍ በይ እማዬ ብላ ልትናገር ስትል ናስሪንም አቋርጣ፣ ይኸውልሽ አንድ ህልም አይቼ ነበረ። የሆነ ስወድቅ ነበር ያየሁት ልጄ። ልክ እንደተነሳሁም ደግሞ ልቤን አመመኝ። እማዬ ምን መሰለሽ፣ በጣም ጨንቆኛል። አንድ መጥፎ ነገር አድርጌያለሁ እኔ። አውቃለሁ ልጄ። አክስትሽ ነግራኛለች ስላደረግሽው ነገር በሙሉ። እማዬ በቃ ምንም አይነት ተስፋ የለኝም። ምንም ነገር ማድረግ ያለብኝን እንኳን መቆጣጠር አልቻልኩም እያለችም ቱርካን ታለቅሳለች። በጣም አዝናለሁ እማዬ። ምንም ምርጫ አልነበረኝም። ሲጨንቀኝ ነው እንደዛ ያደረግኩት። ይኸውልሽ የኔ ልጅ፣ ምንም ነገር አትጨነቂ። መደረግ ያለበትን ነገር ነው ያደረግሽው። ከዚህ በተጨማሪ እኮ ህጉም ቢሆን አይፈቅድም እማዬ። ይኸውልሽ ሶመር በጣም አዝኗል፣ በጣም ተከፍቷል። አክስቴም ብትሆን እኮ ነግራው ነበረ፣ ሁሉን ነገር አስረድታው ነበረ። ነገር ግን እሷን ሀሳብ አልተቀበለም። በመጨረሻም እኔ ምርጫ ሳጣ የሚኔን ልጅ ወስጄ ሰጠው። ምን ማድረግ ነበረብኝ እማዬ? ነገር ግን ደግሞ ይህንን ነገር ካወቀ፣ ሶመር ካወቀ፣ የሚኔን ልጅ ኪራዝን ለሚኔ አሳልፌ እንደሰጠሁበት ካወቀ፣ አታስቢ፣ እንደዛ አታስቢ ቱርካን፣ በፍጹም ሊያውቅ አይችልም። ራስሽን ተወቃሽ አታድርጊ። ባልተፈጠረ ነገር አትጨነቂ ልጄ እየተባባሉ አፍላፍ ገጥመው ቁጭ ብለው እያወሩ ባለበት ሶመርም ከውጪ በዛለ መንፈስ ሆኖ በሩን ከፈት ሊያደርግ ሲል የእነሱን ድምፅ ይሰማል። ይኸውልሽ አንቺ ማድረግ ያለብሽን ነገር ሁሉ ያደረግሽው ለፍቅርሽና ለቤተሰብሽ ስትይ ነው፣ ለባልሽም ስትይ ነው ልጄ እየተባባሉ ሲያወሩ ከውጭ ሆኑ ሶመር በሩን ሳይከፍት ያዳምጣል።
እኔም በሆነ ይኸውልሽ ልክ እንደ እናትነት ምን ያክል አስከፊ ጊዜ እያሳለፍሽ እንደሆነ ልጅ ይገባኛል። ይገርምሻል፣ የዛን ጊዜ እኮ እኔ ያደረግኩት ነገር የአንቺና የሶመር ምን ያክል የጠለቀ ፍቅር እንዳለ ራሱ ማየት አልቻልኩም ነበር። ለዛ ነበር እንደዛ ተናድጄ ብዙ ነገሮችን ከእሱ ጋር ያለሽን ነገር ማቆም አለብሽ አልኩት። የኔ ልጅ ለማንኛውም ለዛ ሁሉ ጥፋቴ ይቅርታ አድርጊልኝ። በዚህ ጉዳይ ጣልቃ መግባት አልነበረብኝም፣ እንደዛ መወሰን አልነበረብኝም። ለማንኛውም ግን አሁን ይኸውልሽ በአንቺ ኮርቼብሻለሁ ልጄ። በጣም አስከፊ ጊዜም ቢሆን እያሳለፍሻለሽ በጣም ጠንካራ ሆነሽ ተጋፍጠሽዋል። ሁሉን ነገር አልተለያየሽም፣ ከባልሽ አልተለያየሽም፣ ከኛም ከቤተሰቦችሽ ጋር በመጨረሻም አልተለያየሽም። ከአባትሽ ጋርም ታርቀሻል የኔ ጠንካራ ልጅ ቱርካን የኔ ውድ። ነገር ግን እማዬ አሁን እየተፈጠሩ ያሉ ነገሮች ሁሉም ነገሮች ሊያሳብዱኝ ነው እማዬ። መቋቋም አልቻልኩም፣ ደክሞኛል። የጥፋተኝነት ስሜት ብቻ ነው የሚሰማኝ። በጸጸት ላብድና ለሞት ነው እማዬ። በጣም እየተጨነቅኩ ነው ያለሁት እማዬ። ሶመር እንደዚህ ሲያዝንና ሲጨነቅ ሲረበሽ ሳይ እማዬ መቋቋም አልቻልኩም። በቃ የጥፋተኝነት ስሜት ነው የሚሰማኝ። እኔ ለመርዳትና ለማገዝ እንዲሁም ደግሞ ሶመርን ለመጠበቅ ብዬ ነበር ያደረግኩት። ነገር ግን በፍጹም ካሰብኩት በተቃራኒ የሆነው እሱ እየተጎዳ ነው ያለው። በጣም እየጎዳሁት ነው ያለሁት። ከዚህ በኋላማ ምንም አይነት ደስታ አይኖርም እያለች ስትናገር አሁንም እየተረበሸ ግራ እየገባውና እየተጨነቀ ከውጭ ሆኑ ሶመር ያዳምጣል። ቱርካን እየተናገረች ያለችው ነገር ግራ እያጋባው በመጨረሻ ሶመርን በሩን ከፍቶ ይገባል። እናትና ልጅም ሲያዩት ይደነግጣሉ። ምንድነው እሱ እየጸጸተሽ ያለው? ምንድነው የተፈጠረው? የምን ጥፋተኝነት ነው እየተሰማሽ ያለው? ቱርካን ምን አደረግሽ? እያለም ሲጠይቅ እናቷም ጣልቃ ገብታ ስላለፈ ነገር እያወራን ነበረ ከልጄ ጋር ሶመር፣ ስለዛ ነው። ለማንኛውም እንኳን ደህና መጣሽ እናት ናስሪን። አመሰግናለሁ። በመጨረሻም ብቻችሁ እንድታወሩ እኔ መሄድ ይኖርብኛል። ተጫወቱ ብሎ ተናግሮ ተመልሶም ሶመር ይሄዳል። ከሰዓታት ቆይታ በኋላ ናስሪንም ወደ ቤቷ ከሄደች በኋላ ሶመርና እንዲሁም ደግሞ ቱርካን አብረው ቁጭ ይላሉ። ሶመር በዝምታ ውስጥ ሲዋጥ እየተጨነቀችም ቱርካን ትመለከተዋለች። በመጨረሻም ትናገራለች፣ የኔ ውድ እያለችም ታቅፈዋለች። ምንድነው እሱ ደህና አይደለም? የተወሰነ ሰዓት ብቻዬን ቁጭ ስል ጥሩ ሆናለሁ ብዬ አስባለሁ። ይሻለኛል። እንደዛ ነው የምፈልገው? እሺ በቃ ጥሩ እያለችም ከተቀመጠችበት ተነስታ ቱርካንም ትሄዳለች። ከሄደችም በኋላ ቱርካን በጣም እየተጨነቀች ያንን ምስጢር አውቆታል አላወቀውም እያለች መብሰልሰል ትጀምራለች። በሌላ በኩል ሶመር አሁንም ቢሆን መጠጥ ጎንጨት እያለ እየተብሰለሰለ እንዲሁም ደግሞ እየተጨነቀ ነው። ቱርካን የተናገረችውን ከዚህ ቀደም የተናገረችውን ነገር በሙሉ ከእናቷ ጋር ጭምር ያወራችውን የጥፋተኝነት ስሜት ይሰማኛል ያለችውን በሙሉ ወደ ኋላ በሀሳብ እየተመለሰ ነገሮችን መገጣጠም ይጀምራል። እሱም በጣም ጎድቼዋለሁ፣ እየጎዳሁት ነው ያለሁት እማዬ፣ የጥፋተኝነት ስሜት እየተሰማኝ ነው፣ ምን ማድረግ እንዳለብኝ ግራ ገብቶኛል እያለች የተናገረችውን በሙሉ ያሰላስላል። በሌላ በኩል በጣም የተጨነቀችው ቱርካን ሻወርም እየወሰደች እየታጠበች ነው። ሶመር መጠጡን ጨርሶ ከጠጣ በኋላ ወደ ላይኛው ክፍል ወጥቶ በሩን ከፈት ሲያደርግ ቱርካን የተደዋወለችበትን ስልክ ማግኘት ይጀምራል። እንዲሁም ደግሞ ተጠራጥሮ ዞር ብሎ ሲመለከት የቱርካንን ቦርሳ ያገኘዋል። እሱንም አውጥቶ በውስጡ ያለውን ነገር በሙሉ አልጋው ላይ ይዘረግፈዋል። ከውስጡም የሆቴል አድራሻ ካርድ ያገኛል። የሆቴሉን ስልክ ቁጥር ከካርዱ ላይ በፍጥነት ወደ ስልኩ አዙሮ መደወል ይጀምራል። በቀጥታም ወደ ሆቴሉ እንደደወለ እንግዳ ተቀባይዋም ስልኩን አንስታ ምን ልታዘዝ ጌታዬ እያለችም ጠይቀዋለች። ሚኔን ማግኘት እፈልጋለሁ፣ አንድ ሰከንድ ይጠብቁኝ ጌታዬ። በመጨረሻም ከሚኔ ጋር ሶመርን ያገናኙታል። ስልኩንም አንስታ ሚኔ ትናገራለች። ሄሎ አይሰማም ሄሎ እያለችም ሚኔ ደጋግማ ስትጠይቅም እየተብሰለሰለ ጥርሱን እየነከሰ ሶመርን በጣም ይበሳጫል። ሄሎ ሶመር እየሰማሁ ነው ያለሁት እያለችው ባለበትም ሻወር ወስዳ ቱርካን በመጨረሻም በሩን ከፍታ ወደ ውስጥ ስትገባ ቱርካንና እንዲሁም ደግሞ ሶመር ይገናኛሉ። ቱርካንም በጣም ትደነግጣለች። እርስ በርሳቸው ይፋጠጣሉ። አልጋው ላይ የጣለውን ከቦርሳ ውስጥ የወጣውን መረጃ በሙሉ ቱርካን ስትመለከት ትደነግጣለች። እንዲሁም ደግሞ የሆቴሉን አድራሻ ሚኔ ያለችበትን የሆቴል አድራሻ ካርድ በእጁ እንደያዘውም ታያለች። ሚኔን ማናገሩን ትቶ በመጨረሻም ሶመር ስልኩን ይዘጋዋል። በሌላ በኩል ቱርካን ምን ማድረግ እንዳለባት እየተጨነቀች አይኖቿንም ታጨፍናለች። ሶመርም ዝም ብሎ ከተመለከታት በኋላ ቱርካንም በሩን ትዘጋዋለች። ቀስ እያለች እየተራመደች ወደ ሶመር ጋርም ትደርሳለች። ሶመር ታውቂያለሽ፣ ግን እኔ ሁልጊዜም ቢሆን አንድ ተስፋ ብቻ ነበር የነበረኝ። በዚህ ዓለም ላይ የማምነው አንድ ሰው ብቻ አለኝ እያልኩ ነበር የምኮረው። አንቺን ብቻ ነበር የማምነው፣ አንቺን ብቻ። በመጨረሻ ግን እንደተሳሳትኩ ዛሬ ገና አወቅኩ። አንቺ ትከሻ ላይ ሆኜ እንባዎቼ እንደዛ ሲፈሱ ውስጤ ምን ያክል እንደተጎዳ፣ ምን ያክል እንደተጨነቅኩ፣ ምን ያክል እንደታመንኩ ስለ ልጅ ያንን ሁሉ ነገር እየነገርኩሽ በመጨረሻማ አንቺ ኖረሻል። ልጄን አሳልፈሽ ለምን የሰጠሻት አንቺ ኖረሻል። ሶመር እኔ እኮ ይህን ሁሉ ነገር ያደረግኩት ለእኔና ለአንተ ስለማስብ ነው፣ ለአንተም ስለማስብልህ ነው። በእውነት እልሃለሁ፣ በፈጣሪ ስም እምልልሃለሁ፣ ነገሮች እየከፉ እንዳይመጡ ብዬ እኮ ነው፣ ለአንተ ስለማስብ ነው እንደዛ ያደረግኩት። አይሆንም አልኩሽ። በፍጹም እንደዛ አስበሽ አይደለም። አይደለም ይህን ሁሉ ነገር ያደረግሽው እኔን ለመጉዳት ብለሽ ነው፣ እኔን ለማሰቃየት ብለሽ ነው ይህን ሁሉ ነገር ያደረግሽው። እንባዋም እየፈሰሰ ቱርካን እየተንቀጠቀጠች በፍጹም አይደለም፣ እንደዛ አይደለም ሶመር። ቱርካን ይኸውልሽ፣ መቼም ቢሆን ይቅር አልልሽም፣ መቼም ቢሆን ይቅርታ አላደርግልሽም፣ መቼም ይቅር አልልሽም። ልጄን ነው አይደለም አሳልፈሽ የሰጠሻት፣
ልጄን አስወገድሻት አይደለም? ከዚህ ቤት እንድትወጣ አደረግሻት አይደለም ወይ? አይደለም ብላ ቃል ለማውጣት እየተጨነቀች ራሷን ብቻ ታንቀሳቅሳለች። እኔም በዚህ መልኩ ጎዳሽኝ አይደለም? ከልጅ ነጠልሽኝ አይደለም ወይ? ስለዚህ አንቺ ደግሞ ከዚህ በኋላ መቼም ቢሆን እናት አትሆኝም። ከዚህ በኋላ እናት አትሆኝም። የምትፈልጊውን ልጅ በፍጹም አልሰጥሽም። እኔ መቼም ቢሆን እናት አትሆኝም። ከዛሬ ጀምሮ ከዚህ በኋላ በዚህ መልኩ የኔና አንቺ ጉዳይ ይቀጥላል። መቼም ቢሆን አብሬሽ አልተኛም። በእጄ እንኳን አልነካሽም። ይኸውልሽ መቼም ወደ ሲኦል ነበር የወረወርሽኝ። ይኸውልሽ ሲኦል ውስጥ እንድቃጠል ነበር ያደረግሽኝ ልጅን ከኔ ነጥለሽ። ስለዚህ ወደዛ ሲኦል አብረን እኔና አንቺ እንሄዳለን። አብረን እኔና አንቺ እንቃጠላለን። ይኸውልሽ ቱርካንም ስቅስቅ እያለች እንባዋን በጉንጯ ላይ ይፈሳል። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።